ሉሊት እንግዲህ ዳዊትን አሳስረዋለች። ዳዊትን በማሳሰሯ በጣም አዝናለች። ናኦድ ሉሊት ጋር እየመጣ የእምነት ቃሏን ሰጥታ ዳዊት እንዲፈረድበት በጣም እየገፋፋት ነው። ሉሊት ከማን ጎን ከማን ጋር እንደምትቆም ግራ ገብቷታል። በአንቴኑ እንድትረጋጋ ቢነግራትም እሷ ግን ፈጽሞ መረጋጋት አልቻለችም። ሮዛ በዳዊት መታሰር በጣም ደስ ብሏታል። ምክንያቱም አሁን ከነ ምናምንቴው እኔ ያነሳዋለሁ ቤቱን አከራይቼ ገንዘብ አጠራቅሜ ከእስር ቤት ሲወጣ የራሴ ያደርጋለሁ ብላ ከንቱ ቅዠት እየቃየች ነው። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ በዘት ትረፍርፍ ይበልኝ እያልኩ ዛሬም እንደተለመደው አጓጊና ልብ አንጠልጣይ አስተማሪ ሆነውን ባሏ ሙሽራ ይዞባት የመጣው ሚስት ወይም ደግሞ ትንሿ ሙሽራ ተከታታይ ድራማን ቀጣዩን ክፍል እዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እየጋበዝኩኝ ወደ ቪዲዮ ከመሄዳችን በፊት ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃለሁ። ቀደም እንግዲህ አሁን መግቢያ ላይ እንደነገርኳችሁ ነው። ይህ ድራማ በጣም አስተማሪ ልብ አንጠልጣይና አጓጊ የሆነ እለት መጥቷል ማለት ነው እንግዲህ ናኦድ ዳዊትን ለመበቀል ከእሱ ዙሪያ ያሉትን ሰዎች አንድ በንድ እያራቃቸው ይገኛል። እንግዲህ ወንድሜ መጠጌ መሸሸጌ መመኬ ብላ የምታምነው ሉሊትን እንግዲህ ያልሆነ መድኃኒት ሰጥተው ዳዊት እንደደፈራት አድርገው ካቀነባበሩ በኋላ ያም ተሳክቶላቸዋል። በስተ መጨረሻም እንግዲህ ሉሊት ለዳዊት መጥሪያ ትሰጠዋለች። ዳዊትም እንግዲህ እንዲህ ሉሊት እኮ ለእኔ ለወንድምሽ መጥሪያ ልታሳስሪኝ ነው ሲላት ምንም መልስ አልሰጠችም። ግራ ገብቷታል። ነገር ግን ያው ዳዊት ወደ እስር ቤት ሄዷል። ሮዛና ናኦድ እንግዲህ ለዚህ ሴራ እንዲሳካ እንዳደረገችና ክፍያ እንደምትፈልግ ትጠይቀዋለች። እሱም ገና ጅማሬ ነው፣ ገና የእምነት ቃሏን ሰጥታ ዳዊት ይፈረድበታል። የዛኔ ገንዘቡ ንብረቱ ሁሉ ነገር ይሰጥሻል፣ ከኔ ግን ቢሳ ቢስቲ ሳንቲም አታገኝም። እኔ ወታደር መሆኔን አትርሺ፣ ከፈለኩ በደቂቃ አጠፋሻለሁ፣ እገልሻለሁ ይላታል። ግን እኮ ይሄ ሁሉ ሚሽን እንዲሳካ ያደረግኩት እኔ ነኝ። ለማንኛውም አትልፋ። ቤቱ በሔዋን ስም ቢሆን ኖሮ እስካሁን ድረስ ሔዋን ዝም አትልም ነበር። ነገር ግን ዳዊት ማንኛችንም አናውቀውም። ስለዚህ በሱም በእኔም ንብረት የለም። የፌክ ወረቀት ነበረ ለሔዋን አዙሬልሻለሁ ብሎ ቤት ወረቀት የሰጣ ስትል እኮ አሁን እያልሽኝ ያለሽው ንብረቱ በሱ ስም ነው? አዎ በሱ ስም ነው። አትልፋ። መቼም ቢሆን አልተወውም፣ አሸንፈዋለሁ፣ እበቀለዋለሁ። ስለዚህ አሁን ሉሊትን በደንብ መገፋፋትና ማሳመን አለብን። ምክንያቱም የእምነት ቃሏን ከሰጠች 10 ዓመት 15 ዓመት ይፈረድበታል። እስከዛ ድረስ እኔ ያለውን አንድ ባንድ ወስዳለሁ። ከዛም በኋላ የእሱን አንቺ ትወስጃለሽ፣ ከኔ ግን 5 ሳንቲም አታገኝም ይላታል። ቆይ በምን አምናለሁ ትለዋለች። እሱም እኔ ወታደር ነኝ፣ ስለዚህ የፈለኩትን ማድረግ እችላለሁ ይላታል። ከዛ እንደዛ ብሎ እንግዲህ ጥሏት ሲሄድ ወይኔ ሮዛ ለምንድን ነው ቤቱ በሱ ስም አይደለም በሷ ስም አይደለም ብዬ ዋሾት? ቆይ ምንድን ነው ያደረኩት ብላ እራሷን የምትጠይቅም ለነገሮች ወይም ደግሞ ለገንዘብ ያላትን ጉጉት ከዛ የተነሳ የምትናገረውንም የምታደርገውንም ነገር አታቅም። ከዛ እንግዲህ ያው ወደ ቤት ትሄዳለች። ሔዋን በነገሮች በጣም ተበሳይታለች። ሉሊትም በጣም ተክዛ አዝና እንድትረጋጋ እንግዲህ ባንቴኑ እቅፍ አድርጎ ያረጋጋታል። ዳዊት እኮ ለእኔ ሁሉ ነገሬ ነው፣ ወንድሜ ብዙ ነገር አድርጎልኛል፣ ለእኔ ብዙ መስዋዕትነት ከፍሎልኛል። ቆይ ይሄንን ነገር እንዴት አድርጌ ነው አምኜ የምቀበለው? ቆይ ምንድን ነው ማድረግ ያለብኝ? እያለች በጣም ስትረበሽ እኮ ለማንኛቸውም አንቺ ተረጋጊ፣ ስትረጋጊ እኮ ነው ለነገሮች መፍትሄ የምታገኙ። ባንዴኑ እንግዲህ ከማን ወደ ማን መሆን እንዳለበት ራሱ ግራ ገብቶታል። እንግዲህ ሉሊትን ካረጋጋ በኋላ ወደ ሔዋን ጋር ይሄዳል። ሔዋን ጋር የሚሄድና እንግዲህ አሁን በተፈጠረው ነገር በጣም አዝናለሁ። ታውቃለህ ለምን ነው የምታዝነው? ዳዊትን ማንኛችንም አናውቀውም ነበር። አየህ ይችን አንድ ፌት ልጅ
ህልሟን ያጨለመው። ይችን አንድ ፍሬ ልጅ ነው ተስፋዋን ያጨረመው። ነገ ለቤተሰቦቼ፣ ለሀገር፣ ለብዙ ሰው እጠቅማለሁ ብላ እየሰራች ያለችን ነው ህልሟን የቀጠፈው። እኔ የምልሽን ለምን አታዳምጭኝም እኮ? ምንድን ነው የማዳምጥህ? ምን ልስማ እስኪ? ምንድን ነው የምትለው? ዳዊት ምን እኮ ምን በል እስኪ ንገረኝ ላዳምጥህ ብላ እንግዲህ ሔዋን በባንቴኑ ላይ ኮስተር ትልበታለች። አንድ ጊዜ ለምን ተረጋግተሽ እምለውን አታዳምጭንም ሲላት፣ እሺ በል ስማ ዳዊት ሁላችንንም ይቅር ብሎናል፣ ሁላችንም አስጠግቶናል እና ታዲያ የዚች የአንድ ፍሬት ልጅ ህልም እንደዚህ ተቀይቶ ይቅር ነው የምትለኝ ስትለው፣ ለምን ተረጋግተን ይሄ ነገር በሰላም የተፈጠረ አይመስለኝም፣ የሆነ ነገር ያለ አይመስለኝም፣ በፍጹም የሆነ ነገር ያለ አይመስለኝም፣ የለም ሊኖርም አይችልም ብላ እንግዲህ ሔዋን ጓገጭ ትላለች። ባንቴኑ ግን ተጠራጥሯል፣ የተቀነባበረ ነገር እንዳለው ማለት ነው። እንግዲህ በዚህ ጥርጣሬው ከቀጠለ እውነታው ላይ ይደርስበታል ማለት ነው። ከዛ እንግዲህ የሉሊት እናት ወደ ሔዋን ትደውላለች። ሔዋን እያወራቻት እያለ እንግዲህ ሁሉ ሰላም እንደሆነ ሉሊት ትንሽ እንደከፋት እንዳዘነች ትነግራታለች። እንደዛ እያወራች እያለ ቃልቃሊት ሮዛ ትመጣለች። በዛን ሰዓት ተቀብላ የኔ ውድ ባለቤት እስር ቤት ነው ያለው ለምን ታሰረ ስትላት እንግዲህ የሉሊት እናት ሉሊትን ደፍሮ ስትል የሉሊት እናት በጣም ትደነግጣለች፣ ታዝናለች። ሔዋንም እንግዲህ የዛን ሰዓት እኔ ራሱ በጣም ነው የተናደድኩት። አንደኛ ሔዋን ስልኩን መንጠቅ መዝጋት ትችላለች፣ እንዴት ነቅጣ እስከምታወራ ድረስ በዚህ መልኩ መስማት የለባትም እላለሁ እንዳስተያየት። እናንተም አስተያየታችሁን ኮመንት ላይ ጻፉ ማለት ነው። ከዛ እንግዲህ የሉሊት እናት ቀጥታ ወደ ሉሊት ስደውል ሉሊት ብቻዋን ክላስ ታግዛ ቁጭ ብላ ነበረ። እማዬ አሁን በዚህ ሰዓት ላወራሽ አልችልም፣ በቃ ለሰዓት አላወራሽም እያለች ስትል እንግዲህ በስተ መጨረሻም ስልኩን ማንሳት ትገደዳለች። ስልኩን ታነሳና ትነግራታለች። እኔ ምን ሆንኩ? ምንም አልሆንኩም ደህና ነኝ ስትላት፣ ያው ሮዛ እንደነገረቻት ስትነግራት፣ አይ እማዬ የሆነ የተቀነባበረ ነገር አለ። ስለዚህ እኔ ደግሞ ያንን ካላደረግኩ አንቺን አጣሻለሁ። አንቺን ካጣው ደግሞ እኔ መኖር አልችልም። አባቴን አጥቻለሁ። አንቺን በፍጹም ላጣሽ አልፈልግም ትላታለች። እንግዲህ እናትየዋም እንግዲህ ምርጫ ትሰጣታለች ማለት ነው። እውነታውን ተናግራ ዳዊትን ነፃ ማስወጣት እንዳለባት ትነግራታለች። ነገር ግን ያው ሉሊት ይህን ነገር ሁሉ የምታደርገው እናሽን እገልብሻለሁ ብሎ ስላስፈራሯት ጭምር እንደሆነ ከዚህ ከአሁኑ ቪዲዮ ላይ ተረድተናል። ከዛ እንግዲህ ናኦድ ይመጣል። ውሃ እንድትሰጠው ይጠይቃታል። ውሃ ከሰጠችው በኋላ ውሃ ጧት ጧት መጠጣት ደስ እያለኝ ይለኛል እያለ እንግዲህ ስለ ውሃው ይተርክላታል። ከዛም እንግዲህ አሁን አንቺ አይንሽን የምትገልጭበት ነፃ የምትወጭበት ቀን እየመጣ ነው ማለት እንዴት? አይ እምነት ቃልሽን ዛሬ እኮ ነው የምትሰጪው፣ እረስቸዋለሁ ብቻ እንዳትይኝ ይላታል። እሷም አላስታወስኩትም እረስቸው ነበረ ትለዋለች። ዛሬ ትሰጫለሽ ዳዊት 10-15 ዓመት ይፈረድበታል።